እኔ የትም ከተማ ልጅ ልሆን እችላለሁ። እሱን የሐዋሳ ልጆች ይመልሱ። እኔ መመለስ አይጠበቅብኝም። ራሳቸው የሐዋሳ ልጆች ይመልሱ። እሺ ለማንኛውም እንዴት ናችሁ? ሁሉ ሰላም ነው? እኔ የትም ከተማ ነው በሉኝ፣ እኔ ችግር የለብኝም። የትም ከተማ ብሄድ እንደሚቀበሉኝ አውቃለሁ። ናልኝ እንደምባል አውቃለሁ። ሂድብልኝ አልባልም። አዳማም ክተቱኝ፣ ባህር ዳር በሉኝ፣ ጎንደር በሉኝ፣ መቀሌ በሉኝ፣ እርግጠኛው የምነግራችሁ እሺ በጣም ብዙ ነገር እናወራለን። አሁን አይደለም፣ በጣም ብዙ ኦርጋናይዝድ የሆኑ ዶክመንቶች ይመጣሉ። መላ የሐዋሳ ህዝብ የተበደለ የተጨበረበረ፣ መላ አዲስ አበባ ህዝብ ጊዜ ስላጣው ነው እንጂ ስልኬ ሁሉ በዶክመንት እባክህ ድምፅ ሁነን በሚል እንዴት እንደተጨናነቀ ላሳያችሁ እንደምችል አላውቅም። እግዚአብሔር ምስክሬ ነው። ወር አይበቃኝም። አንድ በቀን 5-3 ኬዝ እንኳን ሊባል ወር አይበቃኝም። ግን እንዴት እንደማድረግ አላውቅም። ወራቤ ካላችሁኝ አይላ ወራቤ በጣም ነው ማውቃት። ለመጨረሻ ጊዜ ከሀገር ከመውጣቴ በፊት እውነት ፕሮግራም የሰራሁት ወራቤ ነው። ወራቤ ነው ወራቤ ሳይሆን ሚዛን ቴፒ፣ ቦንጋ፣ ከፋ ወደ ሚዛን ቴፒ፣ ቦንጋ፣ ከፋ ግን ወራቤ ሄጃለሁ። ወራቤ ሚሊዮነር ናት እኮ ውሸት ይለኛል። እንዴት ነው ሚሊዮነር የሆነችው? ሚሊዮነር ስለመሆኗ የተናገርከውን ያህል እንዴት እንደሆነች ልትነግረን ትችላለህ? አመዶ አስረዳን ብለህ ልታስረዳን ትችላለህ? አንድ የሐዋሳ ልጅ፣ አንድ ትክክለኛ የሐዋሳ ልጅ፣ አንድ በረከት ገበሬዋ ሌባ አይደለችም የሚል ካመጣችሁልኝ፣ አንድ ኢቭን ከስጋ ዘመዶቿ እኔ ቲክቶክ አቆማለሁ። አንድ የሐዋሳ ልጅ በዚህ ደረጃ በራስ መተማመን የለማ። እሺ እንዴት ናቸው ክብራትና ክብራን? ሁሉ ሰላም ነው ወይ? እናትየው ተናግረዋል እኮ እናቷ ተናግረዋል። የቤት ዕቃ የሸጠች ያደገች ልጅ ናት። እንግዲህ ከእናቷ በላይ መሆን አይቻልም። ከወላጅ እናት በላይ መሆን ይቻላል? እኔ ወላጅ እናቴ ወጣ አካባቢው ሚያቃት፣ ቀየው ሚያቃት፣ እባካችሁ ልጄን አድኑ ባዕድ አምልኮ ውስጥ እየገባ ነው ካለቻችሁና እባካችሁ ልጄን ካለች፣ እሺ ወንድሞቼ፣ እህቶቼ፣ ዘመዶቼ እንደዛ ካሉ፣ በሩቅ የሚያቀኝ ሰው ውሸታችሁን ነው ስም ለማጥፋት ነው ካላችሁ ማን ነው የሚታመነው?
በሩቅ በሚዲያ የሚያውቅ ሰው ነው መታመን ያለበት ወይስ የቅርብ ቤተሰብ ነው መታመን ያለበት? አሁን እኮ የተገላቢጦሽ ነው ይደምል እንዴ። በቃ ቤተሰብ ኦኬ። እናትየው አለች እናቴ በጤናዋ ሆና አይደለም ምናምን ካለች፣ አጎትስ፣ ቤተሰብስ? ቤተሰብ በሙሉ በጤና ሳይሆን እንደዚህ ሌላ አይችልም። ውሸቴ ነው። ትክክል ነው። ንግግሬ ትክክል ነው። እኔ እኮ ከእናንተ ጋር ነው ቼክ እያደረኩኝ የማወራው። እሺ ታፕታፕ እያደረጋችሁ ክብራትና ክብራን እንዴት ናችሁ? ያው ይሄ ሌባ ስለሆነ ወንድሙ ይላል። ዝም ብሎ ፕሮፋይሉን እንኳን ስታዩት ራሱ ዝም ብላችሁ ዙም አድርጋችሁ ብታዩት የተቸገረ ሰው እንደሆነ ያስታውቃል። ብትመጸውተኝ ብሎ በቃ ተስፋ የሚያደርግ ሰው ነው ያስታውቃል። ከርቀት ነው ፕሮፋይሉን እንኳን ስታዩ በቃ ምናልባት በመጸወት እንደዚህ በመከራከሬ ብታየኝ በሚል በተስፋ ያለ ሰው ነው። እንደዛ አይደለም ወንድሜ። ከቤተሰብ በላይ ልትሆን አትችልም። ፍርድ ቤት ራሱ የቤተሰብን ነው ቃል የሚቀበለው አይደል? ወንድም፣ አጎት፣ እናት፣ የሰፈር ሰው